እሰብከዋለሁኝ እኛስ የተሰቀለው ክርስቶስ እንሰብከዋለን ከአላህ ውጪ ያለን አካል እንድናመልክ ጥሪ ያ ጌታ ነው ብላችሁ መስብኩት እንድናመልከው መትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን። አንድም ቦታ የለም። ቪዲዮ እንደሰማችሁት እኔ የዓለም ጌታ ነኝ ያለበትን አምጡ ነው። እንግዲህ ሁሉም ሰው እንዲያመልከው ከተባለ ኢየሱስን ያምልኩኝ የዓለም ጌታ ነኝ ብሏል ወይ የሚል ነው። መጽሐፍ ደግሞ ስለ ኢየሱስ ምን ይላል የሚለውን እስኪ አጠር አድርገን እናየዋለን። ተባረኩ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ግልጽ አድርጎ ሲያስቀምጥልን የሁሉ ጌታ ብሎ ያስቀምጠዋል። ይሄም ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ያለውን ቃል አንብበላችሁ የሰላም ወሬ እየሰበከ ይህ ቃል ወደ እስራኤል ልጆች ላከ እርሱም የሁሉ ጌታ ነው። የሁሉ ጌታ ማለት ምን ማለት ነው? የዓለም የሰማይ የምድር ጌታ ማለት ነው። ኢየሱስ የጌቶች ጌታ የነገስታት ንጉስ ነው። ኢየሱስ ከዓለም ጌትነት በላይ ያለውን ስልጣኑን እንዲህ ሲል ገልጦታል። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ያለው ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን ሁሉ በሰማይና በምድር ተሰጥ። በምድር ላይ ስልጣን ያለው ሁሉ የዓለም ጌታ ነው። ኢየሱስ ክርስቶስ በምድር ብቻ ሳይሆን በሰማይም ስልጣን ሁሉ የሱ እንደሆነ ተናግሯል። ከዓለም ጌትነት በላይ ምን ስልጣን አለ? ጌትነቱን ደግሞ በሌላ መንገድ እንዲህ ሲል ገልጾታል። ዮሐንስ 8:12 ላይ እንደዚህ የሚል ቃል እናገኛለን። እኔ የዓለም ብርሃን ነኝ ይላል። የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። መላውን ዓለም በብርሃን መምራት የሚችለው የዓለም ጌታ ብቻ ነው። እስኪን ያያዝ ተሰጥቶናል የጽድቅ እውነት አንዱ መንፈስ በሁሉ አድሮ ሰበሰበን ልጆች አድርጎ ሰበሰበን ወራሽ አድርጎ እስኪን ያያዝ ተሰጥቶናል የጽድቅ እውነት አንዱ መንፈስ በሁሉ አድሮ ሰበሰበን ልጆች አድርጎ ሰበሰበን ወራሽ አድርጎ ስሜ የሰበሰበው በአንድ ላይ ሲያመልክ በደሜ የገዛው ከሕዝብ ነገድ ዋሽተው ታማኙን ጌታ እንደ ቃል ተገኝተ ሕዝብህን ስትባርክ መንፈስ ልከ በአንዱ ደስታ ሁሉም አብሮ ሲደሰት ሕመሙ እያመመን አብረን ስንቀስት ልብ ልብ አሳስረን ተደጋግፈን ቆመን ለጠላት ጽኑ ግንብ እንሆንበታለን። ሳይኖር ማላችን ከፍቅር ሌላ ዳ ጠላት ክፍተት ሲያጣ መሽሎኪያ ቀዳዳ ሕይወት በረከትም እንደ ወንዝ ሲቀዳ ማየት እንዴት ያምራል ጥላቻ ሲመታ እንያያዝ ተሰጥቶናል የጽድቅ እውነት አንዱ መንፈስ በሁሉ አድሮ ሰበሰበን ልጆች አድርጎ ሰበሰበን ወራሽ አድርጎ በራሱ ተርጉሞ እኔ ስሙኝ ይላል አንደኛውም ደግሞ የራሱን ይጮሃል
ከወንጌሉ ውጪ መስማት አቁመና ወንጌልን አንሳው እሱ ይበጃል። እኔስ የተሰቀለው ክርስቶስን እሰብከዋለሁኝ እሰብከዋለሁኝ እሰብከዋለሁኝ። እኛስ የተሰቀለው ክርስቶስን እንሰብከዋለን እንሰብከዋለን እንሰብከዋለን። እኔስ የተሰቀለው ክርስቶስን እሰብከዋለሁ እሰብከዋለሁ እሰብከዋለሁ። እኛስ የተሰቀለው ክርስቶስን እንሰብከዋለን እንሰብከዋለን እንሰብከዋለን። እኔስ የተሰቀለው ክርስቶስን እሰብከዋለሁ እሰብከዋለሁ እሰብከዋለሁ። እኛስ የተሰቀለው ክርስቶስን እንሰብከዋለን እንሰብከዋለን እንሰብከዋለን። ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን መቼ ዝም እንላለን። ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን መቼ እንችላለን። እኛስ የተሰቀለው ክርስቶስን እንሰብከዋለን እንሰብከዋለን እንሰብከዋለን። እኛስ የተሰቀለው ክርስቶስን እንሰብከዋለን እንሰብከዋለን እንሰብከዋለን።